አእምሮ ደግ እውቀትን ስትሰበስብ ህሊና ትጠራለች፣ አስተሳሰብ ከእውከት ትለያለች፣ ወዲህም ከክፉ ክስ ትጠበቃለች። የጠራች ህሊና የልቦናን መንጻት ታመጣለች። ይህችም የልቦና ረቂቅን ታገዝፋለች፣ የተሰወረን ትገልጣለች። ደመናን ቁልቁል ትመለከታለች፣ በተመስጦ ትከንፋለች። ከሁሉ በላይ ኃጥአንም ሆነ ለጻድቃን መልካምነት ጸዳሉን እንዲሁ ታበራለች። ምክንያቱም ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ይላል የማቴዎስ ወንጌል ምዕራፍ 5 ከቁጥር 8። ይህች የልቦና ንጽህና ወደ መስቀሉ ትመራናለች። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መስቀል ቤዛችን ነው የምንለው በመስቀል ላይ የተሰራውን ቤዛነት ስራ ነው እንጂ ዕፀ መስቀሉን አይደለም። ዕፀ መስቀሉማ በክርስቶስ ኢየሱስ ለተፈጸመልን ቤዛነት የመዳናችን ምልክት ነው። ዕፀ መስቀል በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ በክርስቶስ ኢየሱስ ቤዛነት የፈረሰበት የነጻነት አርማችን ነው። ዕፀ መስቀሉ ከዲያብሎስ ቀስት የምናመልጥበት መንፈሳዊ መሳሪያችን ነው። ስለሆነም በመስቀል ላይ ስለኛ ቤዛ ሆኖ የተሰዋውን በግ ኢየሱስን እናከብራለን፣ እንመስለዋለን። በመቅደሳችንም ጉልላት ከፍ አድርገን እናስቀምጠዋለን። በእጃችን ጨብጠን በአንገታችን አስረን በክርስቶስ ኢየሱስ የዳንን የተመረጥን ትውልድ ለርስቱም የተለየን ወገን በመሆናችን ማኅተባችን እንመሰክራለን። ቤዛ ማለት ምትክ፣ በሌላ ሰው ፈንታ ተላልፎ የሚሰጥ መዳኛ ማለት ነው። ስለሆነም ለክርስቲያኖች አንዱና ብቸኛው ቤዛችን እግዚአብሔር አንድያ ልጁን ክርስቶስን ኢየሱስ ብቻ ነው። መስቀሉን በየዓመቱ በልዩ መንፈሳዊ ክብረ በዓል የምናስበው የተሰቀለው በልባችን ስለነገሰ ነው። መስቀሉና ክርስቶስ መቼም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። መስቀል ብለን ስናከብር ኢየሱስን እያከበርን ነው። ኢየሱስ ደግሞ ያገኘነውን ክብርና ነጻነት ለዓለም እያወጅን ነው። መስቀል የነፍሳችን መዳኛ ነው ስንልም እየተናገርን ያለነው ስለ ክርስቶስ ሕመም ነው። ምክንያቱም ለነፍሳችን ድህነት ጽድቅን ያገኘነው ክርስቶስ ኢየሱስ በመስቀል ላይ ሆኖ በከፈለው ስርየት ደምና ይቅር በላቸው ብሎ ባሰማው የማስታረቅ ቃል ነው። ተወዳጆች ሆይ ቅድስት ቤተ ክርስቲያናችን አንድ ጊዜ የፈሰሰው የኢየሱስ ክርስቶስ ደም ዛሬም ድረስ ሕያው መታረቂያችን መዳኛችን መሆኑን እንድናስብ ነው። በየቀኑ መስቀል የነፍሳችን መዳኛ ነው፣ መስቀል ቤዛችን ነው እያልን ዘወትር ጸሎታችን እንድንጸልየው ያስቀመጠችልን ክርስቶስ በዕለተ ዓርብ በንጹሕ ደሙ በመስዋዕትነት ከባሕርይ አባቱ አብ የፈጸመው የማስታረቅ አገልግሎት ከስቅለቱ በፊት ለነበሩ አዳማውያን ብቻ ሳይሆን ከስቅለቱም በኋላ በደሙ ለሚያምኑ ክርስቶሳውያን ሁሉ የተፈጸመ ሕያው የኪዳን ደም ነው። ለዚህ ነው ቅዱስ ጳውሎስ እግዚአብሔር በክርስቶስ ኢየሱስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር ያለው። ቀጥሎም የማስታረቁንም ቃል በእኛ አኖረ ይላል። ይህ በእኛ ያኖረው የተባለው የማስታረቅ ቃል የመስቀሉ ቃል ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በማይነገር መቃተት ያሰማው ይህ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይህን ታላቅ ሐዋርያው በግልጽ ተናግሯል። የቤተ ክርስቲያን አባቶችም ይህን ምስጢር መሰረት አድርገው ነው መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ብለው ስለ ዕፀ መስቀሉ ሳይሆን በዕፀ መስቀሉ ላይ
ስለተፈጸመው ድህነት በግልጽ የሚያስቀምጡት። ሁለተኛው ቆሮንቶስ 5-15፣ አንደኛው ቆሮንቶስ ቁጥር 18። በየዓመቱ የዕፀ መስቀሉን መገኘት በክብር እናስባለን። የድህነታችን ዋስትና የተሰቀለው የድህነታችን ምልክት ደግሞ መስቀሉ ነው። መስቀሉን ባየን ቁጥር የባርነት መጋረጃው ከዓይናችን ላይ ተቀዶ የልጅነት ክብራችን ደምቆ ይታየናል። መስቀሉን ስናይ በአዋጅ የሚቃወመን የትእዛዝ ሕግ በመስቀሉ ተጠርንቆ ከመንገድ እንደቀረ ትዝ ይለናል። መስቀሉን ስናይ ክርስቶስ ሕዝብና አሕዛብን፣ አይሁድና ግሪክን ሁላቸውን አዋህዶ በምድር ሰላምን እንዳመጣ እናያለን። መስቀሉን ስናይ ከአቤል ደም ይልቅ የሚሻለው የሚነገረው ኪዳን ደም እናያለን። የአቤል ደም ከምድር ወደ አርያም ፍረድልኝ እያለ ስለ በቀል የሚጮህ ደም ነበር። የክርስቶስ ደም ግን ከመስቀል ወደ አብ ዙፋኑ አድንልኝ እያለ ስለ ይቅርታ የሚጮህ የሚሻል የእርቅ ደም ነው። ዋናው ደም ምስኪን ቅዱስ ተዘክሁ በእንትየ በቀራንዮ ይኬልየ ኢያሃትየ፣ ስለኔ በቀራንዮ የፈሰሰው የመሲህ ደም ስለኔ አሁንም ይጮሃል ብለው ነው አባቶች የጻፉልን። መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው እያለ የሚጸልይ ክርስቲያን ኢየሱስ ክርስቶስ ደም ሕያው መታረቂያና መጽደቂያ መሆኑን እየመሰከረ ነው። ክርስቲያን በልቡ አምኖ በአፉ መስክሮ ይጸድቃል። በአንገታችን የምናስረውና በሰውነታችን የምንነቅሰው የመስቀል ምልክት በደሙ ድኛለሁ እያልን የምንመሰክርበት ልዩ ምልክታችን ነው። የዳነ ክርስቲያን ደግሞ ይህን ምልክት ተሸክሞ አቶርኖሱ ስር ያመሻል እንጂ ከባንኮሪ ከጠረጴዛ አይገኝም። መስቀሉን በመስቀል ስፍራ እንግለጠው እንጂ ጭፈራ ቤት አናንጠልጥለው። ክርስቶስን ዳግም አንስቀለው። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ፣ ይህ የድህነታችን አርማ ቅዱስ መስቀል ዘወትር ፍቅርህን ያሳየናል። በሞት ሞታችን እንደሻረው ከዕለት ዕለት ያስታውሰናል። ውርደታችንን የቀየርከው በመከራ መስቀልህ ነው። የሚቃወመንን እርግማንንም ከመንገድ ጠርገህ ያስቀረኸው በመከራ መስቀልህ ነው። በመስቀልህ በሆነልን ቤዛነት ጽድቅን ያለ ዋጋ እንዲያው በጸጋ በእምነት ለመቀበላችን ይህ የድህነታችን አርማ ሕያው ምስክር ነው። በመስቀልህ ላይ ከፍ ብለህ በታየ ጊዜ ከዓለሙ ነውር ይልቅ ያንተ ንጹሕ ደም የአባትህን ዓይን ማርኮታል። ዘመኑም ከዓመተ ፍዳ ወደ ዓመተ ምሕረት ተለውጧል። ለቤዛነትህ አንክሮ ይገባል። መከራ መስቀልህ ኃይላችን ነው። መከራ መስቀልህ ቤዛችን ነው። መከራ መስቀልህ የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመከራ መስቀልህ እንድናለን ድነናልን ብለን እናምናለን። ጌታ ሆይ፣ ይህ የተሰቀልበት መስቀል የድህነታችን ምስክር አርማ ነው። በዕፀ መስቀል ላይ የፈሰሰው ቅዱስ ደምህ መለኮት ተዋህዷልና ሕያው ነው። ይህ ቅዱስ ደም ከአቤል የተሻለ ደም ነው። ስለ በቀል ሳይሆን ስለ ምሕረት የሚጮህ ሕያው መስዋዕት ነው። በእምነት ለተቀበሉት ሁሉ አባቱ ዙፋን ፊት ዛሬም የሚታይላቸው በእግዚአብሔር ዓይን የተወደደ መታረቂያ ነው። ኢየሱስ ሆይ፣ በመስቀልህ የጸብን ግድግዳ አፍርሰሃልና ዛሬም ዲያብሎስ በኢትዮጵያን መሃል የገነባው የዘረኝነት፣ የመለያየት፣ የክፋት፣ የጸብና የሞት ግድግዳ በመስቀልህ ጉልበት በስምህ ሥልጣን የፈረሰ ይሁን። የመስቀሉ በረከት ከሁላችን ጋር ይሁን። በጎቹ ድምፁን ይሰሙታል። ከመልአከ ኃይል ቀሲስ ኃይለ መለኮት ግርማ
ወንድሙ የተወሰደ ሕይወት ተራራ ላይ መንፈሳዊነት ይብለጥ።